ናችሁ? እንኳን ወደ ብርሃን አካዳሚ የዩቲዩብ ቻናል በሰላም መጣችሁ ለማለት እወዳለሁ። በዛሬው ዕለት ደግሞ የምናየው እነኚህን ሁለት ፊደሎች ይሆናል ማለት ነው። እነኚህን ሁለት ፊደሎች አብረን እየቆጠር አብረን እየተለማመድን የምናይ ይሆናል። እስከ መጨረሻው ድረስ እንድትከታተሉኝ ስል ከወዲሁ ጋብዛችኋለሁ። እሺ፣ የመጀመሪያው ይሄ ደ ዱ ዲ ዳ ዴ ድ ዶ ብለን ከደ እስከ ዶ በዚህ መንገድ እንቆጥራለን አይደለ? ደ ዱ ዲ ዳ ዴ ድ ዶ። ዛም በመቀጠል ደግሞ ይችኛዋ ፊደል ናት ጀ ጁ ጂ ጃ ጄ ጅ ጆ። ከጀ እስከ ጆ ያሉትን ፊደሎች በዚህ መንገድ እንቆጥራቸዋለን። ጀ ጁ ጂ ጃ ጄ ጅ ጆ ብለን ከጀ እስከ ጆ በዚህ መንገድ እንቆጥራቸዋለን። እንዲሁም ደግሞ ከደ እስከ ዶ ደግሞ በዚህ መንገድ መቁጠር እንችላለን ማለት ነው። ደ ዱ ዲ ዳ ዴ ድ ዶ ብለን በዚህ መንገድ እንቆጥራለን ማለት ነው። እናንተም ተለማመዱ። ባለ ሁለት ፊደል ቃላቶችን እየመሰረትን በዚሁ እንለማመዳለን። እስከ መጨረሻው ድረስ ተከታተሉ። ደፍተር እስክሪብቶ መያዝ እንዳይረሳ፣ አብራችሁን እየጻፋችሁ ትለማመዳላችሁ ማለት ነው። እሺ እዚህ ጋር ባለ ሁለት ፊደል ቃላቶችን አስቀምጬላችኋለሁ። አብረን እንድንለማመድበት ነው፣ ወይም አብራችሁን እያላችሁ እንድትለማመዱ ነው። የመጀመሪያው ደ እቺኛው አስማናት ባ ምን ይላል? አንድ ላይ ደባ ይላል ማለት ነው። ደባ። ይሄንኛውስ ደ ራ አንድ ላይ ምን ይላል? ደራ ይላል። ደ ተዛን ራ ደራ። ደራ የሚል ቃል እናገኛለን። ደ ተዛስ ሴ አንድ ላይ ምን ይላል? ደሴ የሚል ቃል እናገኛለን። ደሴ። ደ ይቺ ደ ነች። ይቺ ደግሞ ግ ግ የገዘር ስድስተኛዋ ግ ነች። አንድ ላይ ምን ይሆንልናል? ደግ የሚል ቃል እናገኛለን። ደግ ደግ የሚል ቃል እናገኛለን ማለት ነው። ምናል? ደባ ደራ ደሴ ደግ የሚል ቃል አገኘን ማለት ነው። ቀጣይ ደግሞ ደላ ደላ የሚል ቃል አገኘን። ደላ ደላ። እሺ ደላ። ከዛስ ደባ ደባ የሚል ቃል አገኘን ማለት ነው። ደባ። እንዲሁም ደግሞ ደዌ 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 የሚል ቃል መሰረትን። ደጅ ደጅ የሚል ቃል መሰረትን ማለት ነው። አሁን ከመጀመሪያ ጀምረን ስንለማመድ ደላ ደቦ ደዌ ደጅ የሚል ቃል መሰረትን ማለት ነው። ደላ ደቦ ደዌ ደጅ። የመጀመሪያው ምን ነበረ? ደባ ደራ ደሴ ደግ። ይህንኛው ደግሞ ደላ ደቦ ደዌ ደጅ የሚሉ ቃላቶች ነበሩ ማለት ነው። እዚህ ጋር ደግሞ ደሃ ደሃ የሚል ቃል አለ። ደስ ደስ የሚል ቃል አገኘን። እዚህ ጋር ደግሞ ደም ደም የሚል ቃል መሰረትን። ደማ ደማ የሚል ቃል መሰረትን ማለት ነው። ስለዚህ እዚህ ጋር የምንማራቸው ደሃ ደሃ ደስ ደም እና ደማ የሚሉ ቃላቶችን መሰረትን ማለት ነው። አሁን ከመጀመሪያ ጀምረን ስናይ ደባ ደራ ደሴ ደግ የመጀመሪያው መስመር ማለት ነው። ቀጣይ ደግሞ ማን አለ? ደላ ደቦ ደዌ ደጅ የሚለው አገኘን። እንዲሁም ደግሞ እዚህ ጋር ደሃ ደስ ደም ደም እና ደማ የሚሉ ቃላቶችን መሰረትን ማለት ነው። እሺ አሁን ደግሞ በመቀጠል ምን እንይ? እንዲሁ ሌላ ባለ ሁለት ፊደል ቃላቶችን ላሳያችሁ። ይሄንን ደንና ጀን ብቻ በመጠቀም ደ ምን ይላል? ደ ፋ ይላል አይደለ? ደፋ ደ ደፋ ደፋ ይላል። ዱላ ዱላ ይላል። ዱ
ቤ ዱቤ ይላል። እንዲሁም ደግሞ ዱር የሚል ቃል አገኘን ማለት ነው። ደፋ የመጀመሪያው፣ ዱላ፣ ዱቤ እንዲሁም ዱር የሚሉ ቃላቶችን አገኘን። ይኸው ከዚህ ጋር ጀምረን ደግሞ ደፋ፣ ዱላ፣ ዱቤ፣ ዱር የሚሉ ቃላቶችን አገኘን ማለት ነው። መልካም እሺ። ከዛ በመቀጠል ይቺስ ባ ዱባ ይላል። ዱባ እንዲሁም ደግሞ ዱካ ይላል ማለት ነው። እቺ ደግሞ ዲና፣ ዳኛ የሚሉ ቃላቶችን አገኘን። ዱባ፣ ዱካ፣ ዲና እና ዳኛ የሚሉ ቃላቶችን አገኘን ማለት ነው። እንዲሁም ደግሞ እዚህ ጋር ምን አለ? ዳጊ የሚል ቃል አለ። ዳጊ እሺ፣ ዳጊ። ዳስ የሚል ቃል አገኘን። ዳስ የሚል ቃል አገኘን። እንዲሁም ደግሞ ምን አገኘን? ዳጣ የሚል ቃል አገኘን። ዳጣ እሺ። ከዛ በመቀጠል ዳነ የሚል ቃል አገኘን። አንዴን ከልሳቸው ሁሉንም በመጀመሪያ ስንጀምር ደፋ፣ ዱላ፣ ዱቤ፣ ዱር እንዲሁም ደግሞ እዚህኛው መስመር ላይ ዱባ፣ ዱካ፣ ዲና፣ ዳኛ የሚሉ ቃል አገኘን። እዚህ ጋር ደግሞ ዳነ፣ ዳጊ፣ ዳስ፣ ዳጣ፣ ዳነ የሚሉ ቃላቶችን አገኘን ማለት ነው። እሺ መልካም። አሁን ደግሞ ሌሎች ቃላቶችን እንስቲ እንደዚሁ እንዳሆናችሁ። አሁንም ባለ ሁለት ቃላቶችን ነው የምናየው። እዚህ ጋር የመጀመሪያው ምን ይላል? ዳማ ይላል። ዳማ። ይሄስ ምን ይላል? ዳዴ ይላል። ዳዴ። ሶስተኛውስ ድጥ ይላል። የትኛዋስ? ድብ የሚል ቃል አገኘን ማለት ነው። ድብ የሚል ቃል አገኘን። እሺ አንዴ እንድገመው። ዳማ፣ ዳዴ፣ ድጥ፣ ድብ የሚሉ ቃላቶችን አገኘን ማለት ነው። እሺ መልካም። አሁን ደግሞ እዚህኛው ላይ ስንሄድ ድኝ የሚል ቃል አገኘን። ሁለት ፊደል ድና ኝ። እሺ እዚህ ጋር ደግሞ ድፎ የሚል ቃል አገኘን። ድል የሚል ቃል አገኘን። እንዲሁም ደግሞ እዚህ ጋር ምን ይላል? ድሮ የሚል ቃል አገኘን ማለት ነው። ድሮ። እሺ አንዴ እንድገማቸው እነዚህንም እንድንይዛቸው። የመጀመሪያው ድኝ ይላል፣ ድፎ ይላል፣ ተዛን ድል ይላል፣ ተዛን ድሮ ይላል ማለት ነው። መልካም እሺ። አሁን ስንተኛ ላይ ነን? የመጨረሻው መስመር ዶሮ ይላል። እዚህ ጋርስ ዶማ ይላል። ዶፍ የሚል ቃል አገኘን። ዶግ የሚል ቃል አገኘን ማለት ነው። በጣም አሪፍ። አሁን አንዴ እንድገመው። ዶሮ፣ ዶማ፣ ዶግ፣ ዶፍ ብለን አነበብን ማለት ነው አይደለ? እሺ በጣም አሪፍ። አንድ የመጨረሻ እንዲሁ ባለ ሁለት ፊደል ሰጣችሁና ይበቃናል። እሺ እዚህ ጋር በጀ የሚጀምሩ ወይም ጀን ተጠቅመን የመሰረትናቸው ቃላቶች አሉ። እነሱን አንድ ላይ እናንብብና ይበቃናል። ጀማ የሚል ቃል ነው። ጀማ። እዚህ ጋር ጀሌ የሚል ቃል አገኘን። ጀባ የሚል ቃል አገኘን። ጁስ የሚል ቃል አገኘን ማለት ነው። ጀማ፣ ጀሌ፣ ጀባ እንዲሁም ጁስ የሚሉ ቃሎችን አገኘን ማለት ነው። እዚህ ጋር ደግሞ ጂ ነች። እቺ ደግሞ ማናት? ኒ። አንድ ላይ ጂኒ ይላል። እዚህ ጋር ደግሞ ጃል የሚል ቃል አገኘን። እዚህ ጋር ደግሞ ጃሎ የሚል ቃል አገኘን። በጣም አሪፍ። አሁን ደግሞ እቺኛዋ ጃስ የሚል ቃል አገኘን ማለት ነው።
አንዴ እንድገመው። ጂኒ፣ ጃል፣ ጃሎ፣ ጃስ፣ ጃስ የሚሉ ቃሎችን አገኘን ማለት ነው። በጣም አሪፍ። እዚህ ጋር ደግሞ ምን አለ? ጃኖ፣ ጃኖ፣ ጅብ፣ ጅብ፣ ጅል፣ ጅል፣ ጆሮ፣ ጆሮ የሚሉ ቃላቶችን አገኘን ማለት ነው። ጃኖ፣ ጃኖ፣ እሺ፣ ጅብ፣ ጅል እና ጆሮ የሚሉ ቃላቶችን አገኘን። እሺ በጣም አሪፍ። የዛሬ ቪዲዮአችን ይህንን ይመስላል። ባለ ሁለት ቃላቶችን ለመመስረት ሞክረናል። ማንና ማን በመጠቀም ደንና ጀን በመጠቀም ባለ ሁለት ቃላቶችን ለመመስረት ሞክረናል። እናንተም እየተለማመዳችሁ እየጻፋችሁ ትልኩልኛላችሁ ማለት ነው። ቴሌግራም ላይ እያረምኩ ልክላችኋለሁ። መልካም ጊዜ እስከ ቀጣይ ቪዲዮ ማለት ነው።